በድጋሚ እንኳን ደህና መጣህ በጣም አመሰግናለሁ እኔም ሞገስ እኔም አመሰግናለሁ ባለፉት ሁለት ቀጠሮ በማሳለፋችን አንተ አድማጮችህን ይቅርታ ጠይቃለሁ ከአቅም በላይ የሆኑ ጉዳዮች ነበሩ አሁን ግን በመገናኘታችን ደስተኛ ነኝ አመሰግናለሁ እሺ በጣም ጥሩ እንግዲህኛ መንግስታለን ይሄ ፕሮግራማችን ሁለት ቅርጽ ይይዛል መጀመሪያ የኔን ጥያቄዎች አነሳና ወቅታዊ ጉዳዮችን እንዳስሳለን ከዛ በኋላ ለህዝብ መድረኩን ከፍታ አድርገን በሁለተኛው ክፍለ ጊዜ ወይም ሰከንድ ሃፍ ላይ በቀጥታ ደውላችሁ ተሳተፋላችሁ የተወሰኑ ጥያቄዎችም ተልኮልናል እሱንም እናቀርባለን ማሳሰብ የምፈልገው በፈለጋችሁት ቋንቋ አትሊስት እዚህ ቤት ውስጥ ያለ ነው ሶስት ቋንቋ ስለምንችል በአማርኛ በአፋን ኦሮሞና በእንግሊዘኛ ጥያቄ መጠየቅ ትችላላችሁ እንግሊዘኛን የጨመርነው ምናልባት አማርኛና ኦሮምኛ አፋን ኦሮሞን የማትረዱ ሰዎች ካላችሁ ነው ስለዚህ በዛው መልኩ ተጠይቃላችሁ ጥያቄ የምትጠይቁበት ስልክም በኋላ ዲስፕሌይ እናደርጋለን አሁን ዲስፕሌይ ማናደርገው ውይይታችን እንዳይረብሽ ነው በዛ መልኩ ተሳተፋላችሁ እንግዲህ ጃዋር የተገናኘነው መጀመሪያ ወደ አውሮፓ ቱር አድርገ በሳምንቱ ነው አስተዋውሳለሁ ጃንዋሪ 3 ከዛ በኋላ በርካታ ነገሮች ተቀያይረዋል አንተም በአሜሪካም የአውሮፓን ጨርሰ አሜሪካ ከዛም ካናዳ ከካናዳም እንደገና አሜሪካ ደርሰ የቡክ ላውንች እና የታውን ሆል ሚቲንግ ሁለት ዓላማ የያዘ ነበር የመጽሐፍ ምረቃ ሲደመር ከህዝብ ጋር ከዲያስፖራ ማህበረሰብ ጋር ውይይት ቅርጽ የያዘ በርካታ ውይይቶችን አድርገሃል ከዛ በኋላ ነው የምንገናኘው ስለዚህ እንደተለመደው የአንቱና የእርሶን ካባ አሽከንጥረን ነው የምንጥለው በሁለት ምክንያት አንደኛ እድሜ ልዩነትም ብዙም የለንም ሁለተኛ ደግሞ አንቱ አይሆንልንም እኛ የምስራቅ ሰዎችና እንዳላበላሸው አንተ እያልኩ ነው የምጠራው ይሄንን አድማጮቻችን ከግንዛቤ እንዲያስገቡ ነው በገነጋንዱ ፍተን ፈገንታን ከኛም የገለጅራ ቦደረት ጋፊ ቢልቢልተኒ ለኮፍስ ቢልቢላ ሲኒፍ ከኛ ቢልቢልተኒ ጋፈቹኒ ደንደይሰኒ በገነጋንዱ ፍተን አመጋ ጋር ሰገንታቲ ጨና እስቲ የመጀመሪያው ጥያቄ ሰዓት ላለመግደል ነው የመጀመሪያው ጥያቄ እንግዲህ ባለፈው የተገናኘነው የአውሮፓን የመጽሐፍ ምረቃ እና የውይይት በጀርመን ኑረምበርግ አድርገነው ከዛ በኋላ ደግሞ ከአውሮፓ እስከ አሜሪካ ከዛም ከካናዳ በመጨረሻም በአትላንታ መሰለኝ ባልሳሳት በአትላንታ ነው የቋጨኸው የዚሁ የህዝቡ አቀባበል እንዴት ነበር ጉዞውስ አላማውን አሳክቷል ብለህ ታስባለህ ከዛን ጀምር ጀነራል ከሆነው ውይይቶቹ ጥሩ ነበሩ እንግዲህ ያው ለረጅም ጊዜ ማደርጋቸውና ኢንጆይ ማደርጋቸው ስለሆኑ የታውን ሆል ሚቲንጎች ግልጽ የሆኑ ውይይቶች ፊት ለፊት ተገናኝቶ የሚደረጉ ውይይቶች ነበሩ ጥሩ ውይይቶች ናቸው ኦፍ ኮርስ ዲያስፖራው ከቀድሞ አንፃር ሲታይ ትንሽ ዲሞራላይዝ የመሆን ሁኔታ ታያለህ በየቦታው ግን ተነቃቅቶ በፍጥነት ብዙ ቦታዎች ላይ ከአንድ ሳምንት ያነሰ ጊዜ ነበራቸው ይሄንን ኢቨንት ለማዘጋጀት አዳራሽ ተከራይተው አስፈላጊውን ሎጂስቲክስ አሟልተው ሲታው ነበር ጥሩ ነው መጽሐፍ ያው አላማ ነበረው አንዱ መጽሐፉን ለአንባቢ ማድረስ ነው ሁለተኛው ደግሞ ከህዝብ ጋር መወያየት ነው መጽሐፍ ከማድረሱ አንፃር ጥሩ አድርገን የቸወቸው ነው እንደውም እጥረት ነበረ መጽሐፎች ስለነሱ አሁን ጨርሰን በአዲስ ህትመት ያሳትመን በቅርቡ በአማዞን በየቦታው የምናከፋፍለው ይሆናል በይት አንፃር አላማ ነበረኝ ሲሄድ ባለፈው እንዳነሳሁት የአይቴት የማድረግ ህዝቡን የመቀስቀስ የማነቃነቅ የፖለቲካ ዲስኮርስ ወደ ኢትዮጵያ ጠንክሮ እንዲመለስ ማድረግ ነበር ትዝ ካለ ከወራት ሙሉ በሙሉ የፖለቲካ ውይይቶች ዲስከሽኖች በጣም የቀዘቀዙበት ሁኔታ ነበረ እሱን መልሶ ማንቀሳቀስ ማነቃነቅ ነበር አላማዬ እሱን አይ ቲንክ በተሳካ ሁኔታ ሰርተናል ካነቃቃህ በኋላ የማደራጀት ስራ ነው ብዙ የማደራጀት ስራ ስንሰራ ነበር በየከተማው የነበሩ የማህበረሰብ ቡድኖችን በየቦታው በየግልጽ በስብሰባ እናደርገው ፐብሊክ ከምናደርገው ስብሰባ ውጪ ስሞል ግሩፕ ዲስከሽኖች በብዛት ነበሩ ከምሁራን ጋር ከኮሚኒቲ አመራሮች ጋር ከሃይማኖት መሪዎች ጋር ከወጣቶች ጋር እስከ እድር ድረስ ካሉ ግራስሩት ሞቢላይዜሽን ግራስሩት ሪቢልዲንግ ላይ ነበርኩና በጣም ሰፊ ነው በ22 ምናምን ከተሞች ውስጥ
በተለይ ስብሰባና እነዚህ ትናንሽ ስብሰባዎች ወደ 25 ከተሞች ውስጥ ደግሞ በፕራይቬት ስብሰባዎች ስናደርግ ነበረ። አይ ቲንክ የፈረስት ፌዝ ዋዝ ሰክሰስፉል፣ በጥሩ ሁኔታ ነው የተጠናቀቀው። በጣም ጥሩ። ስለ መጽሐፍ ሽያጭ ሲወራ አንተም ቅድም ጥሩ አድርገን የቸበቸብነው ነው ያልከውና ምናልባት መጽሐፉ መቸብቸቡ ራሱ አንደኛው እና ዋናው ዓላማ ነበረ። እንደዛም ብዙ ሰዎች እየተረጎሙ ነው ያሉት ከመጽሐፍ ሽያጭ ባሻገር ምንም ያሳካውና የፖለቲካ ዓላማ የለውም ብሎ ለሚሉት ሰዎች ማገዶ እያቀበልክ ይመስላል። ጥሩ አድርገናቸው ነው የቸበቸብነው ስትል። አዎ እያቀበልኳቸው ነው ትንሽ ስለበረዳቸው። ዋላም ሎክ መጽሐፍ እኮ አማዞን ላይ ባደረገው በዲያስፖራ ነው። ዲያስፖራ እኮ with a couple of clicks ከአማዞን ከሌላ ጋር አዞ ያገኘዋል፣ ችግር የለውም። እሱ ትልቅ ዓላማ አልነበረም። ምናልባት ያው በአካል ተገኝቶ መፈረሙ ልዩ ካልሆነ በስተቀር እግረ መንገዱን ግን መጽሐፎቹን ከፍ ባለ ገንዘብ ነበር ሰው ሲገዛ የነበረው ድጋፍ ጥሩ ነበረ። አልሐምዱሊላህ እንትኑ ሽያጩ ጥሩ ነበረ። ብዙ መጽሐፍ ሊሸጥ ነው። ፕራይመሪ ዓላማውን ባይሆን ግን መጽሐፉን ከአንባቢው ጋር ማድረስ አንድ ነገር ጻፊን አንተ ታውቀዋለህ። አርቲክል ስንጽፍ ምን ያህል ሰው አነበበው ብለን እኮ እናያለን። because when we write that's our product። ነጋዴ እቃውን ሱቅ ሲወስድ ስንት ተሸጠ ብሎ ማታ እኛም ጸሐፊዎች ስንት ሰው አነበበው የሚለውን ማየት እንፈልጋለንና of course ለብዙ ሰው ማድረስ የሚያሳፍር ጉዳይ አይደለም፣ በጣም አስፈላጊም ነው። you write and you want people to read it, and you have to reach that public እና ለምን እንደ ነውር እንደታየም አይገባኝም። አንዳንድ ስቴጅ ላይ ነው መጽሐፍ ለመሸጥ ብቻ ነው እንዴ? መጽሐፍ መሸጥ ምን ሌብነት ነው እንዴ? ሀገር መሸጥ መሰላቸው እንዴ? የላብህን ጠግረህ የጻፍከውን የሰራኸውን ብትሸጥ ሰው ማፈር አለበት እንዴ? ኢትዮጵያ ውስጥ ሰው መግደል ህፍረት የለውም፣ ሀገር መዝረፍ ህፍረት የለውም። ሰርቶ መብላት ግን የራስን ላብ መሸጥ ህፍረት እንድትሆን የሚያደርጉበት የተገላበጠ አመለካከት ነበር ሲገፉ የነበረው እና ለዛው ላቀብላቸው ብዬ ነው ተቸብችቧል ያልኩት። ጥሩ እሺ። እኔ እንኳን የጠበቅኩት መጽሐፍ ለመሸጥ ነው እንዴ ሲሉ አይ ለመሸጥ ነው እንዴ ሲባል አይ ለመብላት ነው ብለህ ተመልሳለህ ብዬ አስቤ ነበር። ያው ለመሸጥ ነው መጽሐፍ የሚጻፈው ብዬ ነው። እሺ የዲያስፖራን ትንሽ ነካ አድርገን ያለፍከው ቅድምና እስቲ ሶስት ፌዞችን ላሳይ። ምክንያቱም ውይይቶችን እያንዳንዱን ስከታተል እንደነበረ ታውቃለህ፣ በጽሁፍም አኑሬያለሁ፣ የባለፈውንም ከሞላ ጎደል አዳምጫለሁ። እስቲ የነገረ ዲያስፖራን ስናየው የዲያስፖራ ፖለቲካን ከለውጡ በፊት ያታገልከው ዲያስፖራ አለ። እሱ ራሱን የቻለ ዲያስፖራ ነው። ከዛ በኋላ ደግሞ መሀል ላይም ኦፍ ኮርስ 2019 ላይ አሜሪካ ሄደ አወያይተህ ተመልሰሃል። ግን እሱን እንዝለለውና ከእስር መልስ ያገኘው ዲያስፖራ አለ አቻምና ማለት ነው 2022 ላይ በፈረንጆች ገለቶማ ቱር ማለት ነው። ዘንድሮ ደግሞ ለመጽሐፍ ምረቃና ታውን ሆል ውይይት የጎበኘኸው ዲያስፖራ አለና በእነኚህ ዲያስፖራ መካከል ልዩነቶች አሉ? ልዩነት አሉ። የኔም ዓላማ ልዩነት ነበረው። አንተም እንደነሳው እስከ 2018 ድረስ እሱ ነበረው ከኦሮሞ ፈርስት አካባቢ የነበረው። ከዛ ደግሞ ወይም ከገነባን በኋላ ስናደርግ የነበረው የውይይቱ ኮንቴንት የውይይቱ ዓላማ ማለት ነው ህዝብ የምትቀሰቅስበት በጣም አጂቴት የምታደርግበት ፌዝ ይኖራል። ህዝብን የምታወያይበት የምታደራጅበት ይኖራል። ህዝብን ደግሞ እንዲሰክን የምታደርግበት ይኖራል እና እስከ 2018ም ያንን ፌዝ በተለያየ ደረጃ ስንጠቀመው ነበረ። እንደዚህ ነገሮች ስናደርግ እኔና የኔ ቲም ዝም ብለን አይደለም አስቀድመን የምንዘጋጅበት የራሳችን ስራ አለን። ከስር ስወጣ it was I worked on demilitarizing the mind ተዘካለ ዲስከስ እናደርግ ነበረ። ሀገራችን ለሁለት ዓመታት ከፍተኛ የፊዚካል ጦርነት በጦርነቱ በሰሜን ቢሆንም ራሱ ሀገሪቷ በሙሉ በዋር ሜንታሊቲ ውስጥ ነበረ፣ በዋር ሴታፕ ውስጥ ስለነበረ ወደ ሀገር ወደ ሰላም እንዲመጣም ከተፈለገ ህዝቡን ማስከን ያስፈልጋል። we have to demilitarize የሚል ኦብጀክቲቭ ይዘን ነው የተነሳነው እና 2022 ያደረኩት የገለቶማ ቱር ህዝቡን ሰከን የማድረግ ዲሚሊታራይዝ የማድረግ ስራ ላይ ነው የሰራሁት።
የዛ ዓላማ የነበረውም የፒስ ማርኬት ፕሌስ ፎር ፒስ የፖለቲካል ማርኬት ፕሌሱን ሰላም ማዘጋጀት ላይ ፎከስ በማድረግ ነው። መጽሐፉ ላይ እንዳየው that has assisted towards creating environment በኋላ ላይ ለአንድ ለተሳኩም ላልተሳኩም የሰላም ድርድሮች የአሁኑ ላይ ደግሞ it's to agitate ህዝቡን በአዲስ መልኩ እንዲታገል ወደ ትግል ስሜት ውስጥ የመክተት አጂቴት የማድረግ በገዩና ተገዩ በጨቋኝና ተጨቋኙ ህዝብ መካከል ያለውን ስርዓቱና ህዝቡ መካከል ያለው ክሊር ዲማርኬሽን እንዲመጣ ማድረግ ነው። ትዝ ካለ ወደ ኋላ ተመልሼ ኢትዮጵያ ሄጄ አንዳንድ አስቀድሞም ሳየው የነበረው ነገር ነው። ኢትዮጵያ ሄጄ የተረዳሁት ነገር ላይ ነው ወደዚህ ነገር የገባሁት። ገዮቹ የደነዘዙ ያልኩበት በሚገርም መልኩ በጣም ኮምፎርታብል የሆኑበት በቃ የተዳደሉበትና ጆሮአቸው ጮማ በጮማ የሆነበት ጆሮአቸው ሰብቶ ለመስማትም ለህዝብ ለሀገር ያላቸው ንቀት ከልክ ያለፈበት ማንም ሊነቀንቀን አይችልም ማንም ሊነካን አይችልም የሚሉበት ያለበት ህዝቡም ደግሞ በቃ ነው ሰዎች መጥፎም ቢሆኑ በቃ they are here to stay ፈጣሪ ሲገላግለን ድረስ ምን እናደርጋለን የሚልበት ሁኔታ ውስጥ ነበር። ይሄ ሴትልመንት ነበር። I wanted to unsettle this settlement ለዛ ነው ሰዎች የሰከነው ጀዋር ደግሞ ምን ሆነ ሲሉ የነበሩት I wanted to shock the system. I wanted to it was shock therapy ነበር ሰጥቶ የነበረው እና ዲያስፖራም ሲሄድ ምንም እንኳን ዲያስፖራ ማወያየው የዲያስፖራ ማህበረሰብ ቢሆንም አገር ቤት ያለው በአለም አካባቢ ያለው ማህበረሰብም እንደሚከታተል ስለማቅ ከዛ ጋር የተያያዘ ነገር ነው። ፓርቲኩላርሊ መጀመሪያ የነበሩ ከተሞች ላይ ሳረግ የነበረው በጣም ፕሮቮኬቲቭ ነበሩ እንደሆነ ስሎጋኒዝም ነበር በጣም ፕሮቮኬቲቭ ነበር። ያ ፕሮቮኬሽን ኮንትሮቨርሲ የመፍጠሩ ስራ አንሴትል አደረገ ሴትል የሆነውን አንሴትል አደረገውና ለፖለቲካል ዲስኮርስ ቦታ ከፈተ። ጥያቄዎቹም ሽፍት እያደረጉ ነው። ኬንያ ላይ የነበረው ድራማ ራሱ እንታለው ከዛ በኋላ አይ ቲንክ አንተም ጋር ጀርመን ስንገናኝ ዩሮፕ የነበረው የጥያቄው ኮንቴንት የዲስከሽኑ ኮንቴንት ምን ተፈጠረ ከማለት ወዴት እየሄድን ነው ከዛስ ወደሚለው አሁን ከዛስ የሚለው ላይ ነው የደረስነው ማለት ነው። ሶ ቶዝ ጥሩ ነበር። የዲያስፖራ ማህበረሰቡ ያው ከማህበረሰብ ከከተማ ይለያያል። ተስፋ የመቁረጥ ይሄ በተለይ ደግሞ የጦርነቱ ምንም እንኳን የሚሞተው የሚታሰረው ሀገር ቤት ያለው ህዝብ ቢሆንም የውጭው ሀገር በጣም አፌክት አድርጎታል። በተለይ በኦሮሞ ማህበረሰብ አሁን አማራ ክልል ይመስለኛል ቤተሰብ ኪድናፕ ያልተገደለበት ዲያስፖራ የለም። አንድ ከተማ አይ ቲንክ ኤድመንተን ይመስለኛል አንድ ኢትዮጵያዊ ሰው አስተናጋጅ እና በጣም እኛን እያናገረች በወሬ መካከል በጣም አለቀሰች እና ጎጃም ሰው ነች ቤተሰቦቿ እንደተገደሉ እና በጣም ስቅስቅ ብላ አለቀሰች። so what you see probably for first time ደጋግሜ እያልኩ ያለሁት ነገር probably for first time ኢትዮጵያ ያደረጉ ጦርነቶች አብዛኛውን ህዝብ ቤት ያንኳኩት አሁን ይመስለኛል። ከዚህ በፊት የነበሩ ጦርነቶች በኤርትራ በረሃ በወይም በረሃ በባሌ በረሃ በሐረርጌ በረሃ የሚደረጉ ሪያል ላይ ነበሩ የሚደረጉ ጦርነቶች ያውኖቹ ጦርነቶች ሃይላንድ ፕላቶ ላይ ነው የተካሄዱ ያሉት። ሴትል የሆነ ከአግሪካልቸር ውስጥ ያለ ማህበረሰብ ያለበት አካባቢ ላይ ነው ጦርነቶች እየተካሄዱ ያሉት። ይሄ የአብዛኛው ማህበረሰብ በቀጥታም በተዘዋዋሪም እየነካ መሆኑን የምታየው ዲያስፖራ ውስጥ ይሄ መድረክ የምታየው ብቻ አይደለም። ከመድረክ በኋላ ሰዎች እየመጡ የሚደርስባቸው በደል በቤተሰቦቻቸው ላይ በዘመዶቻቸው ላይ ደርሰው በደል ሲነግሩ ነበርና ዲያስፖራው ከዚህ በፊት ለመብቶች ነበር የሚታገለው ትዝ ካለ ለመብቶች አፈና ለእኩልነት ነበር። አሁን ግን ቀጥታ ለቤተሰቡ ደህንነት ስጋት ውስጥ የገባበት ብዙ ሰዎች ለምሳሌ እኛ ፕሮግራም በቴሌቪዥን ብታይ ቤተሰቦቼ ላይ አደጋ ይደርሳል ከማለት ተነሳ አፈላልገው ከስብሰባ ውጪ መጽሐፉን የሚገዙበት ብር ኮንትሪቢዩት የሚያደርጉበት ሂደት ነበር የነበረውና የሀገር ቤቱ ትራውማ ዲያስፖራም እንደደረሰ ነው የተረዳሁት። ሞገስ በጣም ጥሩ።
እንግዲህ ቪዲዮ ኳሊቲ ወርዷል እያሉ ነው። ምናልባት ኢንተርኔት ከሆነ ይኸው ከቸበቸብኩ በኋላ ምንድነው ኢንተርኔቱን አላስተካከልኩም እያሉ ነው። የኢንተርኔት ከሆነ እሱን እያየ በየመሃሉ እንሄዳለን። እሱን ለመንገር ያህል ነው። እሺ የዲያስፖራ ማንሳታችን ካልቀረ አንተም ዲያስፖራን የነበርከውና ለረጅም ዘመን የትግሉንም ሂደት ስትከታተልም ስታደራጅም ስትሳተፍም የነበረው የዛው የዲያስፖራ ማህበረሰብ ሆነ ነው ለረጅም ዘመን። አሁንም ያው ውጭ ሀገር ነው ያለኸው። ከውጭ ሀገር ነው ይሄንን የአንሴትሊንግ ወይም አጂቴሽን ስራ እየሰራ ያለኸው እያነቃነቅከው ያለው። ትግል ከውጭ ሆኖ ይቻላል ብለህ ታምናለህ? ይሄ በደንብ አድሬስ መደረግ ስላለበት ነው። በጽንሰ ሀሳብ ደረጃ ትግል ከውጭ ሆኖ ከኢትዮጵያ ውጭ ሆኖ ውጤት ማምጣት ይቻላል ብለህ ታስባለህ? ሚናህን ካወቅ ሚናህን ማወቅ መቻል አለብህ። በዚህ ጉዳይ ላይ መጽሐፍ ውስጥም ጽፌዋለሁ። ያኔ ድሮም ደጋግሜ የምናገረው ነገር ነው። ውጭ ሀገር ፖለቲካ ድርጅት አቋቁመህ ማዕከላዊ ኮሚቴ ስራ አስፈጻሚው በአጠቃላይ ውጭ አድርገህ ከውጭ ታግዬ በሄሊኮፕተር ነፃነት አመጣላችኋለሁ የሚል ከሆነ አይሳካም። ውጭ ሀገር ያለው ማህበረሰብ በአራት ጉዳዮች ላይ ለሀገር ቤት ለሚደረገው ትግል አስተዋጽኦ ሊኖረው ይችላል። አንዱ ቁሳዊ ድጋፍ ማለት የፋይናንሻል አሲስተንስ ማድረግ ይችላል። ሌላው አሁን አንተ የምታደርገው የሚዲያ ስራ ነው። ሶስተኛው የኖሌጅ ፕሮዳክሽን ማለት በምሁራኖች የሚሰሩት በጥናት ማህበሮች፣ በቲንክ ታንኮች፣ በዩኒቨርሲቲዎች የኖሌጅ ፕሮዳክሽን እና ዲስሚኔሽን ነው። አራተኛው የዲፕሎማሲ እና የአድቮኬሲ ስራ ነው። እነዚህን as long as you clearly define your role, ያንተ ሮል በእነዚህ በአራት አምስቱ ሚና ክሊርሊ አድርገህ እነዚህን ኤፌክቲቭሊ ከሰራበት ለትግሉ አስተዋጽኦ ሊኖረው ይችላል። ጥሩ አስተዋጽኦ ሊኖረው ይችላል። ለምሳሌ ኢትዮጵያ ውስጥ መስራት የማይቻሉ ነገሮች ውጪ መስራት የሚቻሉ። አሁን አንተ ሄርና ላይ ቁጭ ብለህ ይሄንን መስራት አትችልም። that's why you have to stay in wherever you are staying። እና ከውጪ መስራት በተለይ ውጪ መስራት አገር ቤት መስራት የማይቻሉ ውጪ ሀገር መስራት ያለባቸው ነገሮች አሉ። አገር መስራት የለባቸው ግን አገር ቤት መስራት ያለባቸው አሉ። ለዚህ ነው አይ ቲንክ አሁን ለውጥ አለ እኮ ከ2018 ወዲህ ውጭ ሀገር ያሉ ፖለቲካ ድርጅቶች ያሉ አይመስለኝም። አብዛኞቹ ዴር ባክ እንደ ድሮ የለም፣ ሽፍት አለ። ያ ውጭ ያለው ማህበረሰብ በሀገሪቷ ፖለቲካ በሀገሪቷ የመብቶች ትግል ውስጥ ሚና ሊኖረው አይችልም፣ አያገባውም የሚለው ደግሞ አይሰራም። ከሚናው በዘለለ ከሚናው ሊያደርገው ከሚችለው በዘለለ ቃል መግባት የለበትም። ሆኖም ግን ከድጋፍ ማድረግ የሚዲያ እና ኮሚኒኬሽን፣ የኖሌጅ ፕሮዳክሽን፣ የማቴሪያል አሲስተንስ፣ ዲፕሎማሲ ስራ በደንብ መስራት ይችላል። በጣም ጥሩ። እስቲ እግረ መንገዱንም የእንትንን ሌንሱን የካሜራውን እንትን አጽዳውና በዛም እናየዋለን። እያደበዘዘብህ ስለሆነ ኳሊቲውን እንዲጠብቅ ተረግ አድርገው። ጥሩ። የዛሬ 5-6 ዓመት ኦልሞስት 7 ዓመት ሊሆን ነው የነበረው ሆፕ ወይም ደግሞ የነበረው መነቃቃትና ተስፋ በተለይ ውጪ ያሉ ሰዎች ወደ ሀገር ቤት ተመልሰው እንደውም የዲያስፖራ ሚናና ፖለቲካ ሊያበቃ ነው ተብሎ ታስቦ ነበር እና አንተም ያንን ጉዳይ መከታተል ብቻ ሳይሆን አክቲቭሊም ነው ስትሳተፍ የነበረው። ከዚህ ጋር ተያይዘም የተናገርከው ነገር አለ ከሽግግር ጋር ተያይዞ በተለይ ውጪ ያሉትን ጋብዞ ትራንዚሽን ወይም ደግሞ ሽግግርን ማኔጅ እያደረግን መሆኑን ያሳየውና ምናልባት ይሄንን ላስታውስህና ይሄንን ስታይ ያኔ ወደ ሀገር ቤት የመጡት እንዳሉ አሁን ደግሞ ተመልሰው ወደ ውጪ እየሄዱ ነው የሚመስለውና ይሄንን እንዴት ነው የምናስታርቀው? ዛሬ ላይ ቢሆን ምን ብለህ ትናገራለህ የሚለውንም ለማስታወስ ነው። ይሄ ኖቬምበር 27 2018 ነው፣ ከዛሬ 6 ዓመት በፊት። Now we have begun managing this transition properly. Kudos to the Prime Minister ያው አብይ ማለት ነውና ይሄንን ያልከበት ደግሞ ምክንያት ኮንቴክስቱ ከታቻለ እንዳለ ውጪም ያሉት ከ81 ተፎካካሪ ፓርቲዎች ጋር ነው ውይይት ያደረገው። ግማሾቹ ከፊሎቹ ከውጪ የገቡ ናቸው። ያኔ እንደዚህ ብለህ ነው የገለጽከውና ዛሬ ላይ ሆነ ስታስበው ሁለቱን ስታወዳድረው ወይ ስታነጻጽረው ምንድነው የሚሆነው ያንተ መልስና ትዝብት? እንግዲህ ያኔ ተስፋ የነበረበት ጊዜ ስንጠይቅም የነበረው ጉዳይ ነው። እንደምታውቀው ውጭ ያሉ ኃይሎች ተጥቅጥቅልም ከተጠቅሎች የሚነበሩት ገብተው የሽግግር ትዝ ይለኛል ዲሲ ላይ እኔ ያሻግራቸዋለሁ አታስቡ ሲላቸው
ሚኒሶታ ስንገናኝ ይሄ ትክክል እንዳልሆነ ነበር አጥብቄ የተናገርኩት። ከዛ በኋላም ሀገር ቤት ከገባሁ በኋላ ስንገናኝ በተደጋጋሚ ይሄ ትክክል እንዳልሆነ ሽግግር እንዲሳካ ከተፈለገ ሁሉም ባለድርሻ የሚሳተፍበት ሮድማፕ ያስፈልጋል ብለን ስንጨቀጭቅ ነበር። ይሄንን ስብሰባ ሲያዘጋጅ በቀጣይነት ካለው ለሽግግር ጠቃሚ ነው የሚል እምነት ነበር። ከዛ አንፃር ነው ያንን ያልኩት። ይሄ ብቻ አይደለም፣ ብዙ ነገሮች ተስፋ ሰጥተው በዛው ተጨናገፉ እና ምን ያልተበላሸ ነገር አለ? ብዙ ነገር ተበላሸ። ኢማጂን ያ ነገር በዛ ቢቀጥል ኖሮ ዛሬ የሚታየው ምስቅልቅልነት የዛ አዳራሽ ውስጥ ከነበሩት ውስጥ አሁን ጫካ የገቡ ይኖራሉ፣ የተገደሉ ይኖራሉ፣ እስር ቤት ያሉ ይኖራሉ፣ ውጭ ሀገር የወጡ ይኖራሉ። የሀገር ዕጣ ፈንታን ያበላሸ ሂደት ነው እና እንዳይደገም ወደፊት እንዳይደገም ከመስራት ውጭ ሌላ ማድረግ ያለብን ያለ ነገር የለም። አዎ ማለት ያኔ በደንብ ተስፋ የሚሰጥ ምን አይተ ነው? ምስሉ ላይ አይተናል እና አሳይቻለሁ። ግን ምን አይተ ነው ያኔ የነበረው አብይ አሁን ካለው አብይ የተለየ ሆኖ ነው? ምን የተሳሳተ ፎልስ ፕሮሚስ ገብቶ ነው? ሸውዶ ነው ወይስ እኛ ተሸውደን ነው? አንተ ተሸውደ ነው ወይስ እሱ ሸውዶ ነው ወይስ ምንድን ነው? አይ ዶንት ቲንክ የመሸወድ ጉዳይ አይደለም እኮ ምልህ ፕሮሰሱ ነው። ቅድም እንዳልኩ አሻግራቸዋለሁ ሲል ነው አንተ ብቻ ነገር ለማሻገር አትችልም፣ ሁሉም ስቴክሆልደሮች መሰብሰብ አለባቸው ቢል ጫና ስናደርግ ነበር። ይሄንን የፖለቲካ ድርጅቶች ሲሰበስብ የዛ ጥቄ መልስ ነው። አይሎስ ፕሊዝ ዛሬም ቢሆን አብይ ትክክለኛ ስራ ለምሳሌ ጦርነትን ለማስቆም እርምጃ ቢወስድ say this is great idea, it's a great start, great step እና we began እኮ ነው ያልኩት። we began, I didn't say we concluded, we began. So the good beginning. Did it continue? It didn't continue. ለምን ተበላሽቶ እንግዲህ ያው ሰፊ ውይይት ነው የሚጠይቀው። ግን as a start it was a good start ባይጨናገፍ ኖሮ። ጥሩ እግረ መንገዱንም ከጀመርክ ነው ባጭሩ እንድትመልስ ሰፊ ውይይቱን እንተውና በሌላም ጊዜ ተወያይተን ስለነበረ ከነበረው ከመዋቅር ውስጥ ለምሳሌ ፖለቲካ ባህል አለ። ኢትዮጵያ ፖለቲካ ባህል እንደ ስቴት ሌሎችም ነገሮች አሉ፣ ተቋማት አሉ። በሰላማዊ የስልጣን ሽግግር ያለመኖሩ ለውጥ ሲጨናገፍ መቆየቱ እያልን መዘርዘር እንችላለን። ግን ለአንተ ከአመራር ከሊደርሺፕ እና ከስትራክቸር ወይም ደግሞ ከመዋቅር አንፃር ስናየው ምናልባት ሊደርሺፑ ላይ አመራሩ ላይ ብዙ ነገር ያለንን እንቁላል ሁሉ ሙሉ ዘንቢል እሱ ላይ ያስረከብን ይመስልሃል? የትኛው ነው ይሄንን ኤክስፕሌን የሚያደርገው? የስትራክቸሩ ነው ወይስ የሊደርሺፕ ኳሊቲው ነው? እስር ቤት ከገባው በኋላ ያየሁትን ልንገርህ። እስር ቤት ስገባ ፖሊሶች፣ አቃቤ ሕጎች፣ ዳኞች አክቹዋሊ ህጉን ለመከተል ፍላጎት አላቸው። ህጉን ለመከተል ዲሞክራሲያዊ አሰራርን ለመከተል ፍላጎት እንዳላቸው ነው ያየሁት። I didn't know before that. I thought the structure was the problem. ስትራክቸሩ ሪጂድ ስለሆነ ብዙ ጊዜ የምናገረው ነገር ከአምባገነናዊ ስርዓት ተገንብቶ የመጣ ሲዋረድ የመጣ ስለሆነ ቢሮክራሲው ስትራክቸሩ ሪጂድ ነው የሚል ንግግር እናደርጋለን። ብዙ ጊዜ ይጻፋልም እናነባለን። እኔ እንደታሰርኩ አካባቢ በእኔም ብቻ ሳይሆን በሌሎች በፌደራል ደረጃ የነበሩት ዳኞች፣ ፖሊሶች፣ መርማሪዎች፣ አቃቢያን ሕጎች ለዲሞክራሲ ተገዢ ነበሩ፣ ለህግ ተገዢ ነበሩ። በህጉ አሰራር ለመሄድ ፍላጎት እንደነበራቸው አይቻለሁ። ሬዲ ነበሩ ማለት ነው። ህዝቡም ደግሞ ሬዲ ነው። ህዝቡ አትሊስት ተጓጉዤ በብዙ ክልሎች ሄጄ ያየሁት ህዝቡም ራሱ ኢትዮጵያ ለዲሞክራሲ ሬዲ አይደለም የሚባለው ስመትሩ ህዝቡም ሬዲ ነው። አይ ቲንክ ምን እናደርጋለን? ህዝቡ ሬዲ አይደለም፣ ስትራክቸሩ ሪጂድ ነው በሚል ራሳችንን ሁለት ነገር፣ አንዱ ስልጣን የያዘው ኃይል ያንን እንደ ጀስቲፊኬሽን ይጠቀማል አምባገነናዊ ስርዓት ለመገንባት። እኛም ደግሞ አመራርን ገና ከጅምሩ በሳት ከመፈተን ይልቅ ስትራክቸሩ እያስቸገረው ነው እንጂ እኮ እሱ እንዲውለው ነው እንጂ እኮ እሱ ክፋት የለውም። ኢቭን አሁንም እኮ የሚሉ ሰዎች አሉ። አሁን ከ7 ዓመት ካየነው በኋላም ራሱ ከታች ያሉት ናቸው እንጂ እኮ ጠቅላይ ሚኒስትሩ እኮ እንትን ናቸው፣ ፕሬዝዳንቱ እኮ እንዲህ ናቸው የሚሉ አሉ። ኖ እኔ ያየሁት እንግዲህ እስር ቤት ውስጥ ቁጭ በተጨባጭ ያየሁት ነገር ምንድነው? በአይኔ ያየው ነው የፖለቲካ ጣልቃ ገብነት ህግን ለመከተል ፍላጎት የነበራቸውን
በተቋም ውስጥ ያሉ ቢሮክራቶችን ወደ አምባገነን አሰራር አስገድዶ ሲመልሳቸው ታዝቤያለሁ። በጣም ጥሩ። እንግዲህ በዚህ ወደ አንተ ያሁኑ ወቅታዊ እንቅስቃሴ እንሻገራለን። እኔም በተቻለ መጠን አጠር ያሉ ጥያቄዎች ለማድረግ እሞክራለሁ ጊዜ እንዳንወስድ። ዝም ብለን ነው ዘው ብለን የገባ ነው። ይሄንን ዝግጅት ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አጋሩ፣ አሁንም ላልደረሳቸው እንዲደርስ አድርጉ ለማለት እንወዳለን። ከኛ ጋር ሁኑ። ጀዋር እንግዲህ ዳግማዊ ጀዋርና ትግልን እንየው ደግሞ አሁኑም ጀዋር ማለት ነው። አሁን በአዲስ መልክ ትግል የጀመረውን ጀዋር ስናይ የብሶት አራጋቢ ነው የሆነው። ብሶት ከማራገብ ባሻገር የሚጨበጥ ነገር የለውም። ለምሳሌ የሚያታግልበት ፓርቲ የለውም። ሮድማፑን አላሳየንም። ስትራቴጂውን አለኝ ይላል እንጂ በይፋ ያስቀመጠው ነገር የለም። አሁን እንደውም እያደረገ ያለው ነገር ትችት ይሁን ምክር ይሁን ምን እንደሆነም አይታወቅም። በአጠቃላይ ተቋርጦ እሺ ድጋሜ እንትን እላለሁ። ባጭሩ ዳግማዊ ጀዋር አሁን በአዲስ መልክ ስራ የጀመረው ጀዋር ብሶት አራጋቢ ነው የሆነው፣ ማራገቢያ ነው የሆነው። የህዝብን ብሶት ከማራገብ ባሻገር የሚጨበጥ ነገርም አይታይም። እንደገና ደግሞ ስትራቴጂውንና ሮድማፑንም አልነገረንም የሚሉ ሰዎችም አሉ፣ ትዝብቶች አሉ። አንተም ሳትታዘብ አትቀርምና ምን እጅ ከምን ምን አለ? ምን አዲስ ነገር አለ? ቆይቴው ኢትዮጵያ አሁን ያለበትን ብሶት ማራገብ ተገቢ አይደለም። በህይወታችን አሁን ያለበትን አይነት የኢኮኖሚ ማህበራዊ ፖለቲካዊ ቀውስ መከራ መንግስት ተራ ሽፍታ ሆኖ ሀገር የሚዘርፍበት የመንግስት ወታደር ተራ ሽፍታ ወንበዴ ሆኖ ሰው አግቶ ገንዘብ የሚያስከፍልበት ከአዳማ እስከ ድሬዳዋ 40 ቦታ ኬላ ተቆመ ከፖሊስ እስከ ሚሊሻ ሰውን የሚረግጥበት የሚዘርፍበት የኑሮነቱ በየሳምንቱ ሰማይ እየተቀሰ የሚሄድበት ይሄ ሁሉ የሆነ ደግሞ የሀገር መሪ ከተማን ለማብለጭለጭ ገንዘብ የሚያባክንበት ውስጥ ይሄንን የህዝብ ሮሮ ማቀንቀን ማረግ የተቀደሰ ስራ አይደለም እንዴ? they really talking about የብሶት አራጋቢ እና ታዲያ እንደነሱ የዚህን ህዝብ ብሶት በኢትዮጵያ አንዴ ሲንጋፖር ሆነች፣ አንዴ በቱሪዝም አንደኛ ሆነች፣ አንዴ እንዲህ ያሉ ማፈን ነው። ሰው በየቀኑ እንደቀጠለ የሚረበት የሀገሪቷ ሁለቱ ትልልቅ ክልሎች አንበል የሆኑ አናርኪ ውስጥ የገቡበት ሁኔታ ውስጥ ይሄ ችግር መንግስትም ሌሎች አካላቱም እንዲሰሙ ማድረግ ተገቢ አይደለም ወይ? አንዱ ይሄ ነው። ሁለተኛው ትግል ውስጥ የመጀመሪያው ስራ is agitation. You agitate. Agitation is key to mobilization. ከሞቢላይዜሽን በኋላ ነው ወደ ሌላ ስራ የምትገባው። የሮድ ማፑና ስትራቴጂው ምን አስቸኮላቸው? don't worry about that. እስካሁንም ካላዩት በደንብ አትረዱትም። I think ገዢዎቹ በደንብ ይረዳሉ። they know what's happening, that's why they are agitated, that's why they are worried. ምንም ባልደረቦች የምናረጋው ነገር ዋጋ ቢስ ከሆነ ይሄ ሁሉ ዘመቻ ይሄ ሁሉ ወከባ ለምን አስፈላጊ ሆነ? እና እሱ እንኳን ብዙም እንትን የሚል ነገር አይደለም። ግን even let's say ሌላ ምንም አላማ የለኝም። even let's say I have no other political strategy, I have no other objectives. የኢትዮጵያ ውስጥ ያለውን መከራ፣ ዘረፋ፣ እርግጫ፣ ቀውስ ማራገብ አድቮኬት ማድረግ አጂቴት ማድረግ በዛ ጉዳይ ላይ ስርዓቱን ኤክስፖዝ ማድረግ አስፈላጊና ተገቢ ነው። ተቃላቢ ካድሬ ለራሱ በልቶ ለራሱ ጠጥቶ ጨፍሮ በሄሊኮፕተር ወንጪ ላይ አሪፍ ፎቶ ይነሳል፣ በሄሊኮፕተር ተመልሶ አዲስ አበባ ይገባል። በህዝብ ላይ እኮ ነው። ወንጪ ላይ በአንድ ክፍለ ጦር ይጠበቃል። ከዛ ወጣ ሲል ህዝቡ ያለበትን መከራ ግን በዛ ሊደብቀው ይፈልጋል። they want to hide, they want to
whitewash what's happening in that country ያ ማድረግ ይፈልጉ ናቸው በነገራችን ላይ እንደሚሉት አንዳንዶቹ የጻጻት ስላለባቸው ነው because they know what they're doing is wrong ታውቃለህ they know ማን ነው ቤተሰቡ ያልተሰቃየበት ዛገር ውስጥ ማለት እናንተ በ30ዎች ውስጥ ያለ ነው in our lifetime I've seen this kind of situation እንዲህ አይነት መከራኮ ዛገር ውስጥ አባገነ ነበር ዛገር ውስጥ ቆና ነበር አፈና ነበር መድሎ ነበር ይያስ እንዲህ አይነት ውጥንቅጡ የወጣ የቤዚክ ሴፍቲ የጠፋበት ሁኔታ ተፈጥሮ አይቀር ይሄንን ሌላ ይቅር ሌላ እሱን ቀስበለን መጣበታለን አውድን ቦዘር ደማት ያወጣል ሌላ ቢቀር ይሄን ራሱ ስቴት ማድረግ አይ ቲንክ የተቀደሰና ኃላፊነትን የመወጣት ስራ ይመስላል ጥሩ መልካም ከዚህ ጋር ተያይዞ አንድ አጫጭር ጥያቄ ተያይዞ መነሳት ያለበት የኦሮሞ ህዝብ ትግል ወይንም ቀብሶ ያለ ቄሮ አይታሰብም ለሚጌቱ ኮሮፊ ቀብሶ ያለ ቄሮ አይታሰብም ቀብሶ ስል ልጆችን እየጠየቅኩ አይደለም ሜታፎሪካሊ ነው ያወራው ያለው በርግጥ ሶስት ልጆች ያለው ኦሮሞ ቄሮና ቀብሶ ናቸው ልጆች ግን ይሄንን ወደ ፖለቲካው እንውሰድና መቼም የኦሮሞ ትግል አሁን የጀመርከው ቀብሶ ያለ ቄሮ አይታሰብምና አትሊስት ባለፈው ወደፊቱን አላቅምና ይሄን ያለው ቄሮ ዛሬ ላይ ጀዋር ቄሮ በየቦታው ነው ያለው ቄሮኮ ጀነሬሽናል ነው አይደል እንዴ አሁን እኛ ሸበትን ከስርቆ እየወጣ ያለ ከስር እየወጣ ያለ ቄሮ አንድ ሰው አለ ነባሩ ያው የጀነሬሽን ቄሮ ሆነ በየቦታው ነው ያለው ወደ ራይት ተሰማራ አለ ወደ ጫካ ይገባ አለ በየቦታው ነው ያለው በቢሮክራሲ ውስጥ በወታደር በየተቋማት ውስጥ አለ therefore ስራ ይሰራል ያ ብቻ አይደለም ደግሞ ከታች ከኛ ደግሞ ቀጥሎ ያለው let's say ቄሮ 2.0 ደግሞ አለ ከታች እየወጣ ያለ so አለ ቄሮ ማለት ወጣት ማለት ነው of course በንቅናቄ ደረጃ ስትወስደው ከፍተኛ ግን ያው አለ በየቦታው አለ ፈላጊውን ስራ ይሰራል ተበትኗል የሚሉ አሉ እኮ አንደኛ መጀመሪያ ጀዋር ቄሮ አልነበረውም ያደራጀው ቄሮም የለም የሚል አለ እሱን አንተም ታውቃለህ ሰምተህ ታውቃለህ ሁለተኛ ደግሞ ቢኖርም በተነውበታል የሚል ነው ሶ ደብል አርጉመንት ነው መጀመሪያም ጀዋር ያደራጀው ቄሮ የለም ቢያደራጅም አሁን ብዙ ቦታ ተፈረካክሷል ተበትኖበታል እንዲሁ አየር ላይ ነው ያለው እንጂ ጀዋር የሚመካበት ቄሮ የለም ይላሉ ቦልድሊ በየቦታውና በሱ ላይ እንደው አጭር አስተያየት ሰጠ ብንሻገረው ደስ ቄሮ ነበር አልነበረ የሚለውን የጉንጫልፋ ተራ ክርክር ውስጥ አልፈልግም ምክንያቱም ታሪክ እኮ አይደለም እያወራን ያለ ነው it's our lived experience it's not history ትላንት የሆነ ደግሞ እዚህ በሚቀበሩ የፖለቲካ ክስተቶች ዴይሊ በሶሻል ሚዲያ ዶክመንትድ ሆኖ የነበረ ጉዳይ ስለሆነ እዛ ውስጥ መግባት ጉንጫልፋ ነው of course did we take a beating yes ከ2009 ጀምሮ እስከ 2022 ተኛ የሆነ ጥቃት ነው የደረሰው በኦሮሞ የፖለቲካ ካምፕ ይሄ የነበረውን የቄሮ ወጣት ወደ አራት ቲም ፕሮፌሰር መራራ ሲናገር ሰምቻለሁ አትሊስት ወደ አራት ነው የበተነው ማለት ይችላል ግማሹ ወደ ጫካ ገብቶ ከመቀላቀለ ግማሹ አቶ የገባም አለ በተወሰነ ደረጃ ግማሹ የታሰረ አለ ሌላ የተሰደደ አለ ተበተነ ግን የተበተነው በኦሮሞ እና አላማውን አይረሳም ያ ብቻ አይደለም ቢጠፋ ራሱ ያ ጀነሬሽን በሙሉ አይደህ ተጠፋው ራሱ ከሰደሞ ቢበቅላል ነው we generations ያ ጀነሬሽን ሻርፕ ያደረግን ነው የትግል በአያቶቼ ዘመን የተጀመረው አባቶቼ በአባቴ ወረሰው ከዛ ነው ወረሰው ነው ዋቁጉቱ ያለው ነገር አለ ጭቆናን ከቻልን ነቅለዋለን
ካካታን ልጆች እናሳድግበታለን እና አሁን ያው ከታች መጥቶ ተነቀሩና ካፈሙ ከነሱ መካከል ደግሞ አንድ 3-4 ጄኔሬሽን አለ ነው ወሪና አሁን የግድ ቄሮኮ ወጣት ብቻ አይደለም ሶሻል ፖፑላር ሙቭመንት ወደ ኋላ ሄደ በተለይ ደግሞ የክሪቲካል ማስ በደረስንበት ደረጃ ክሪቲካል ማስ የደረስነው ሳይት ወደና አራውንድ ሰመር ኦፍ 2016 ክሪቲካል ማስ በደረስንበት ደረጃ ላይ ቶዝ ኖ ሎንገር ዩዝ ሙቭመንት ቄሮ ስሙ ብቻ ቀጠለ እንጂ it was a popular movement critical mass 3% ነው ours was 3% more ነበር ሲያንቀሳቀስ የነበረውና ከወጣቱ እስከ ሸማግሌው ሴፎንዱ ከገበሬ እስከ ነጋዴው ሰራተኛው ኢንቮልቭ ያደረገ ስለነበረ አሁንም ቢሆን ግድ የሚመጣው ነገር የወጣት እንቅስቃሴ ይሆናል የሚል ነገር አይደለም ያትላንትና ወጣት ዛሬ አዛውንት ሆኗል ዛሬ ወጣው መጣቃራው ሻለቃ ይሆነ ነው ቢሮክራሲ የገባው ከታጀምሮ ጠጋጠጋ ያለ ነው so we are everywhere so actually we are well positioned we are well positioned balance access I think we are better positioned አሁን ያለው ነገር ግን ነገር ተቆም ማድረግ በወጣት ብቻ በትላንትና ብቻ የሚሆን ነገር አይደለም ሰፋ ማድረግ ስኮፑን ሰፋ ማድረግ ያስፈልጋል ሀገራዊ ማድረግ ያ ብቻ ሳይሆን ለምሳሌ ከውጭ ጫና አድርገን ከውስጥ የተወሰነ ኮላቦሬሽን የፈጠረው አሁን ግን ላርጅሊ ነው ሆኖ የሚሄደውና I'm comfortable I'm confident አሁን ባለው ሲቹዌሽን በጣም ጥሩ መሃል ላይ እንግዲህ ዛሬ ሳውንድ እና ኢንተርኔት ኳሊቲ እያስቸገረን ነው ምቀኛ በስቷል ሰሞኑን አንዳንድ ነገሮች አደጋዎች እየደረሱ ፕሮግራም ሁለት ያሰርዘውናል ዛሬ ደግሞ ኳሊቲው እያስቸገረ ነው ምናልባት ከተቻለ ኢንተርኔት ስዊች አድርገ ሞክረው እንቀጥላለን ስዊች አረኩ ሁለት መካከል ላይ ለምን እንደሆነ አልሰራለም በጣም ብለር አድርጎ ኳሊቲውን በጣም ኮምፕሮማይዝ እያደረገ ነው ለማንኛውም እቀጥላለሁ ይሻሻላል ብዬ ተስፋ አደርጋለሁ ወደ ጥያቄዎች ልቀጥል ወደ ኦፌኮ እና የኦነግ ሰሞንኛ መግለጫ እንሂድ አንድ ሁለት ጥያቄዎች አሉኝ ጀዋር ከመጀመሪያው ልጀምር አንተ ከኦፌኮ ጋር ያለህ ግንኙነት ምንድነው አሁንም የኦፌኮ አባልና አመራር ነህ በዛን ጀምር አው ነኝ ብዙ ሰዎችም እየጠየቁን ስለነበርና ሰሞኑንም አንድ ልጥፍ አጋርተ ስለነበር ፌስቡክ ላይ ከዛ በመነሳት ነው ሰዎችም ጥያቄ እየጠየቁ የነበረው ስለዚህ ነኝ ብለሃል ለምን ወደ መግለጫው እንሂዳው ለምን በዚህ ሰዓት ያን መግለጫ ወጡ ምንስ ለማሳካት ነው ጀዋር ተገቢ ነው ብለህ ታስባለህ አንተ እንደ ኦፌኮ አባልነት ያ መግለጫ ማውጣታቸው በዚህ ሰዓት ለምን ወጣ ተገቢስ ነው ምን በፖለቲካ የሚያሳካው ነገር አለ ወደ ይዘቱ ከመሄዳችን በፊት I think ወደ መግለጫው መድረሳችን በፊት ሂደቱ ምን ነበር የሚለውን ዞር ብሎ ማየት ነው ምክንያቱም ኦፌኮ 20 ምናምን ዓመታት ሲታገልበት የነበረው አቋም አለ ኢትዮጵያ ውስጥ የኢትዮጵያ ህዝቦች ችግር ኢትዮጵያ ውስጥ ያሉ የመብት ጥያቄዎች የፖለቲካ ልዩነቶች ፖለቲካ ልዩነት ነው የፖለቲካ ልዩነቶች ደግሞ በጦርነት ሳይሆን በሰላማዊና በተረጋጋ ዙሪያ መፈታት አለባቸው የሚል አቋም አለው የጸና ነው ከተቋቋመበት ጀምሮ ገና ኦኮ ነበረበት ጀምሮ ይሄ አቋም ያለው ኢትዮጵያ ፌደራላዊ ዲሞክራሲያዊ በሆነ ስራ ገንባት አለበት የሚል አቋም ያለው አሰራር ነው አቋም ያለው ከዚህ አንፃር ባለፉት 7 ዓመታት የሀገራችን ውስጥ የተፈጠረው የፖለቲካ ቀውስ በከተማው ሳይሆን በጠረጴዛ ዙሪያ በሚደረጉ ውይይቶችና ድርድሮች መፈታት አለበት በማለት በተደጋጋሚ መግለጫ ሲያወጣ ነበር መንግስት ነበር ወደ ጎን ያደረገው ባለፉት በቅርብ ጊዜ የመንግስት ባለስልጣናት ድርጅቱን ኦነግንም ኢኮኖሚ በመቅረብ የመደራደር እንደሚፈልጉ መነጋገር እንደሚፈልጉ መጀመሪያ ተወሰኑ አመራሮች መጥቶ መጨረሻ ላይ አብይ ራሱ እንታቸው መነጋገር እንደሚፈልግ እና የኦሮሚያ ውስጥ ያለውን
ውጥረትና ቀውስ በድርድር መፍታት እንደሚፈልግ በዚህም እንዲተባበሩ ጠየቀ። ይሄ የድርጅቶች አቋም ስለሆነ እምቢ ማለት አይችሉም። ለረጅም ጊዜ ስንወቅስበት የነበረው ነገር ነበር። እምቢ ማለት ነበር። ተቀበሉት። አይ ቲንክ ኢት ዋዝ ራይት ሙቭ። እኔም የተሳተፍኩበት ከፕሮፌሰር ጋር ተወያይተንበት ጉዳይ ነው። ዋናው ነገር ምንድን ነው የፈለገው? ዋይ ዲድ ሂ ካም አት ዚስ ፖይንት ነው። ዲድ ሂ አቺቭ? በመግለጫዎች ውስጥ አንዳንድ ነገሮች አሉ፣ ግን ለምን ነው ለማድረግ የፈለገው? አንዱ በኦሮሞ ፖለቲካ ኃይሎች መካከል ንትርክ መፍጠር ፈለገ። ከኦሮሞ ነጻነት ጦር ጋር በታንዛኒያ ሲያደርግ የነበረው ድርድር ጥሎ በኋላ ውስጥም በውጭም ጫና እየተደረገበት ነበር ለሶስተኛ ዙር ድርድር እንዲቀመጥ። ያንን እምቢ ለማለትና አይ ከፖለቲካ ድርጅቶች ጋር እየተወያየን ነው በማለት አንዱን ዲፕሎማቶቹን ለመሸወድ፣ ሁለተኛ ደግሞ በኦሮሞ ነጻነት ጦር ሆነ በኦፌኮ መካከል አካሩ መፍጠር ፈለገ። ሌላው ደግሞ አይ ሲያወጡ የነበሩት አንዳንድ ነገሮችም ጋር ተያይዞ ጉዳዩን በኦሮሞ የፖለቲካ ኃይሎች እና በሌሎች ማህበረሰብ ክፍሎች መካከል አካሩ መፍጠር ፈለገ። አይ ቲንክ በዚህ ረገድ ታክቲካሊ ኢት ዋዝ ስማርት ሙቭ። ይሄንን ማድረግ ያስፈልጋል። ያቺ በተለይ ደግሞ እስከ ውይይቱ ደረጃ ያለው ነገር ጥሩ ነበር። ከዛ በኋላ አንዳንድ የፒአር ስህተቶች ነበሩ። ውይይቱን መሳተፉ አስፈላጊ ነበረ። ውይይቱ ህዝቡ ማወቅ ያለበት ውይይቱ በአብይ ጎትዋችነት እና ሽምግልና የመጣ ውይይት ነበር። ያን ውይይት ያው ተሳተፉበት። ውይይቱ ሲመጣ ሁለቱ ድርጅቶች ኦኬ ለድርድር ለመዘጋጀት እኛ መጀመሪያ አብረን ቁጭ ብለን እንግዲህ እነዚህ ድርጅቶች ላለፉት 5 ዓመታት መፈናፈን የተከለከሉ ናቸው፣ ቢሮ የሌላቸው ናቸው። አባላቶቻቸው ቤት ስለነበሩ ተገናኝተው መወያየት ነበረባቸው። ለመወያየት ስላሰቡ ነው ተሰብስበው ውይይት ያደረጉት። ከዛ በኋላ አንዳንዶቹ በመግለጫ ምናምን የወጡት ጉዳዮች ጊዜያቸውን ያልጠበቁ ናቸው ምናምን የሚሉ ነገሮች አይቻለሁ። ያም ሆነ አይ ቲንክ ማጋነን ሳይሆን የሀገራችን ችግር በውይይት መፈታት አለበት የሚለው እምነት ያደረጉት ሙከራ ስለሆነ ሙከራው መበረታታት ያለበት ነው። የተፈጠሩ ግድፈቶች ካሉ ደግሞ እንዲስተካከሉ ማቅረቡ ጠቃሚ ይመስለኛል። በጣም ጥሩ። ሳውንድ ኳሊቲው በዛው እንደቀጠለ ነው። እንግዲህ መሀል ላይ የጎረጎርክ ትሄዳለህ እየነካካ ከተስተካከለልን። ምቀኛ ሆኖብናል ዛሬ ኢንተርኔቱና ሳውንድ ኳሊቲ ከአንተ በኩል ነው የሚመስለኝ። ወደ ይዘቱ አንድ ጥያቄ ብቻ ልጠይቅ ከይዘቱ ጋር ተያይዞ ጀዋር። የአወዛጋቢ መሬቶች ይገባኛል ጥያቄዎችንም አንስተዋል። ከብዙ ጥያቄዎች ውስጥ የአዲስ አበባ /ፊንፊኔ፣ የድሬዳዋ እና ሌሎችም ቦታዎች አንስተዋልና የሌላውን ቦታ ትቼ ያንተን በግልጽ መጠየቅ ነው ፈልገው። በእነኚህ ቦታዎች ላይ ያለው ጉዳይ እንዴት መፈታት ነው ያለበት ያንተን አቋም እንድትነግረን የሚሰማ ከሆነ ከዛ ጋርም ተያይዞ ኦሮሚያ ክልል ውስጥ የሚኖረው ዜጋ ኢትዮጵያዊ ዜጋ ምን መፍት ይኖረዋል? አንተስ ስልጣን ብትይዝ ወይም ስልጣን ባትይዝም አንተ የምትቆምለት ፖለቲካ የነሱን ፍላጎት እንዴት ሊመልስ ይችላል? ኦሮሚያ ውስጥ ያሉትን ዜጎች እነዚህ ጥያቄዎች አዲስ አይደሉም። ሲነሱ የነበሩ ሲብላሉ የነበሩ ጥያቄዎች ናቸው። እሱ አዲስ ፕሮብሌም የሚፈጥርበት ምክንያት የለም። ጊዜው ግን ዘረ ፖይንት የኔ በጽሁፉ ሳይተው እንደሆነ አብይ እነዚህን ጉዳዮች ሊታቸው ይፈልጋል ወይ እንደሆነ የኦሮሞና የኦሮሚያ ህዝብ ጥያቄ ተብሎ ብሔራዊ ነው የሚባለው ናሽናል ዳያሎግ የገባውን ስታየው እኔ መጽሐፉን ካየኸው በተለይ ደግሞ በምስራቁ የነበረውን ኢንቮልቭ አድርጌበት ነበር። ከድሬዳዋ ጋር ከሞያሌ ጋር ተያይዞ የነበረው ነገር ለመፍታት ከፍተኛ ፍላጎት ነው ያለው። ልንገር ኦነስት ስለሆነ ቢኮዝ ያ ጉዳይ እንዳይፈታ እንዲበሰበስ
ያደረገው አብይና አብሮት የነበሩ ሰዎች ናቸው። ዋይ እኔ እነዚህን ጉዳዮች ህወሓት ኢህአዴግ ቀብሯቸው የሄዱ ፈንጂዎች ነው የምላቸው። እነዚህ የይገባኛል ጉዳዮች ሆነ ብለው አጣሩ መፍጠር ተግሏቸው ሄዱ። እነዚህን ፈንጂዎች ለውጡ ሲመጣ መንቀል ማምከን ይቻል ነበር። ያኔ የለውጥ ስሜት ባለበት ያኔ ለመደማመጥ ሬዲ በነበረበት ወቅት ሪዞልቭ ማድረግ ይቻል ነበር። ፍላጎትም ነበር። ከሞያሌ እስከ ቦርደድ ያለውን ጉዳይ ለማለት ይቻል ነበር። አልተፈለገም። ምክንያቱም አንድ ቀን እሷኑ መዘው ማጋጨት ስለሚፈልጉ ለሚያስከው ኢኩዌሽን ከ2018 ጀምሮ እስከ ባለፈው 2-3 ወር ድረስ በሶማሊያና በኦሮሚያ ድንበር በሶማሊያ ኦሮሞ መካከል አዲስ ነገር nothing happened. These people live there for together. Nothing happened. All of a sudden, ድሬዳዋም ላይ ግርግር ሞያሌ ላይ ግርግር በዚህ በባሌ በኩል ግርግር መጣ። So I think it's very important to be wise. ገዢዎች በቀደሉት ቦይ ላለመፍሰስ መጠንቀቅ ያስፈልጋል። እነዚህ ጥያቄዎች ሰዎች መመለስ ነው የሚፈልጉት ወይስ በወከባና የግርግር የግጭት የሆሪዞንታል የጎንዮሽ ውዝግብ መንስኤ ያደርገው ሰው እነሱ ላይ እንዳያነጣጥር። ዛሬ ኢትዮጵያ ውስጥ ያለው ትልቁ ችግር አንደኛው ጦርነት ነው፣ ሁለተኛ ኢኮኖሚ ነው፣ በተለይ የኑሮ ውድነት። እነዚህ ህዝቡን ያስማማል። የሰላም ጉዳይ የኢትዮጵያን ህዝብ ያስማማል። የኑሮ ውድነት ጉዳይ የኢትዮጵያን ህዝብ ያስማማል። ሰላም እጦቱ ለኑሮ ውድነቱም ተጠያቂው አንድና አንድ ገዢው ስርዓት ነው። ይሄ ህዝብ ተስማምቶ እነሱ ላይ እንዳያነጣጥር የድሬዳዋን ጉዳይ የወልቃይትን ጉዳይ የምን ጉዳይ እያነሱ ማበጣበጥ ይፈልጋሉ። እነዚህ ጉዳዮች ሊፈቱ ይገባል። አዎ እነዚህ ጉዳዮች ግን የሰከነ ፖለቲካ ባለበት በህግ በድርድር በውድድር በክርክር የሚፈቱ ጉዳዮች ናቸው። ያ የሰከነ ፖለቲካ ይጠይቃል። አሁን ባለበት ሁኔታ የድንበር ጉዳይ ቅንጦት ነው ኢትዮጵያ ውስጥ ወዳጄ። የኢትዮጵያ ህዝብ ዛሬ ትልቁ ጥያቄ የኦሮሞ ህዝብ፣ የአማራ ህዝብ፣ የሶማሊያ ህዝብ ትልቁ ችግሩ አንደኛ የማንቆት ነው። ሁለተኛ ልጆቹን መቀለብ አልቻለም። እዛ ላይ ማነጣጠር ነው። የሌሎች አንተ ያነሳቸው ጥያቄዎች ራሱ ደጋግሜ ተናግሬያቸዋለሁ። በኦሮሚያ ውስጥ ይሁን በማንም ክልል ያለ ዜጋ በእኩልነት በፍትሃዊነት መብቱ ተከብሮ የመኖር መብቱ ሊከበር ይገባል። በኦሮሚያም ይሁን በማንኛውም ክልል የሚኖር ኦፍኮርስ ከክልል ክልል ከመሬት መሬት ባለበት ነባራዊ ሁኔታ ኮንቴክስቹዋሊ ዲስከስ መደረግ አለባቸው፣ መታየት አለባቸው። ለዚህ ሁሉ ነገር ለመኖር ምን ያስፈልጋል? አንድ ሰላም መኖር ይገባል። ሁለተኛ የሰከነ ፖለቲካ ዲሞክራሲያዊ አሰራር መኖር ይገባዋል። ያ ዜጎች ተደራድረው ተከራክረው ተወዳድረው የሚሆናቸውን ህግና አስተዳደር መገንባት ይችላሉ ማለት ነው። እነኚህ ግዛቶችስ ነው ከሆነ ይፈታሉ ብቻ ሳይሆን አዲስ አበባና ድሬዳዋ የአንተ አቋም ሰልፍ ገቨርኒንግ ሆነው ቢቀጥሉ ነው የሚሻለው ወይስ ወደ አንድ ክልል ቢካለሉ ነው የተሻለው የሚሆነው ብለህ ነው የምታስበው? አንተ በአንተ ፖለቲካ እሳቤ ወይም ሮድማፕ ምን ቢሆን ነው የተሻለ የሚሆነው ለአንድነትም ለወደፊት ፖለቲካ? እነዚህ በአንድ ግለሰብ በአንድ ፓርቲ አቋም የሚፈቱ ጉዳዮች አይደሉም። ዲያርቱ ከዚህ ከነበረው የበለጠ ኮምፕሊኬትድ እየሆኑ የመጡ ጉዳዮች ናቸው። እኔ እያልኩ ያለሁት ነው ቀንጦር ነው ጥያቄዎች አሁን ማንሳት በነገር ምን ልታደርገው ነው? ገረዶት ቢዮንድ ኢንተሌክቹዋል ኪሪዮሲቲ what are you going to do? ምን ሊያደርግ ነው? እኮ ኦሮሚያን ያስተዳድራል፣ ፊንፊኔን አዳነች ታስተዳድራለች። so what? you know, it's like so ከሚባለው ከተማ ውስጥ ያለው ህዝብ ልደታ ካለው የተሻለ ኑሮ እየኖረ ነው ለማለት ነው። so I think to me እነዚህ ኢሹዎች ሪል የሆነውን የህዝቡን አጀንዳ ዳይቨርት የሚያደርጉ እንጂ I can give you historical analysis, history, all አንተ ለምትጠይቀው ጥያቄ but that's the diversion ነው።
ያ የገዢዎቹን አላማ የሚያሳካ አላስፈላጊ ንትርክ የሚፈጥር እንጂ እኔ መፍትሄ የሚያመጣበት ምንም መፍትሄ የሚያመጣ ነገር አለ ምንም ነገር አቋሜ አንተን የሚያስከፋ ባቀርብ it's useless at this point ወቅት ያለንበት የሀገራችን ነባራዊ ሁኔታ let me tell you የስለው ስናገር የነበረው ለምሳሌ የወልቃይት ጠገዴ ይሄ ሰው የተጋደለበት ጉዳይ ስትወስድ there was something I used to say in 2018-2019 it's not the time it's not the time መጀመሪያ ይሄ መሬትና ሲዝ ባርዳር እጄ ነገዱን ሳገኛቸው ደብረጽዮንና ሌሎችን የግራይ አመራሮች ሳገኛቸው ስለነበረው ይሄን ነው አትሊስት ለሳግሪ ወንት እናሳድር ጥያቄው ፍትሃዊ መሆኑን እናስቀምጠው አሁን እንፍታ ብለን ለከሄድን ለመፍታት የሚያስችለን ነባራዊ ሁኔታ ስለሌለ let us settle it let's put it down there then look forward towards ፖለቲካ ኢንቫይሮንመንት መኖር መቻል አለበት ፖለቲካ ኢንቫይሮንመንት ከፈላ ከዛ በኋላ በአካባቢ በሚኖረው ህዝብ በሀገር ህግና ስርዓት መሰረት በውድድር በንግግር ምትፈታው ይሆናል ጥሩ መልካም